ከምርጫው በፊት ለህዝባችን በዚህ አመት ከምንጨርሳቸው ፕሮጀክቶች ውስጥ አንዱ የመሶብ ዲጂታል አንድ ማዕከል አገልግሎትን በሁሉም ክፍለ ከተማ ማዳረስ ነው ብለናል። ሰባተኛውን ስንመርቅ ይህንን ቃል ለህዝባችን በይፋ ተናግረናል። ይሄው በምርጫ ማግስት አንደኛውን ጨርሰን የኮልፌ ማዕከልን በዚህ ደረጃ ማብቃት ችለናል። ሌሎችም ደግሞ የቀሩት ሶስቱ ማዕከላት በፍጥነት በተከታታይ ሳምንት የበጀት አመት ሳያልቅ ህዝባችን ጋር እናደርሳለን። የምንሰራው ለአንድ ወቅት ተመልሶ ለመመረጥ ወይም ደግሞ ያንን ግብ ማዕከል አድርገን አይደለም፣ ሀገር ለመገንባት ነው የምንሰራው። ከድህነት ለመውጣት በህዝባችን ላይ ያለው ውጣ ውረድ እንግልት እንዲቀንስ፣ ሀገራችን በፍጥነት ማደግ እንድትችል፣ ህዝባችን አገልግሎት ፍለጋም ጭምር ጊዜው እንዳይባክን፣ ገንዘቡ እንዳይባክን፣ ያለውን ሀብት ለልማት እንዲያውለው ለማድረግ ነው። የሀገር ግንባታ ደግሞ ከአንድ ዙር የምርጫ ግብ ያለፈ ነው። ከሁሉ በላይ በዚህ ሂደት እጅግ በጣም ደስ የሚለንና በዚህ በቀረው ጊዜ እንኳን ሌሊትና ቀን ጊዜ የለንም ብለን እንድንሰራ የሚያደርገን ሀገራችን በሰላማዊ፣ በዲሞክራሲያዊ፣ በፍትሃዊ በሆነ መንገድ የራሷን ምርጫ በራሷ ህዝቦች አካሂዳ ያለማንም ተጽዕኖ በዚህ ደረጃ መድረስ በጣም ትልቅ ተስፋ የሚሰጥ ነው። ሀገራችን መልማት የሚችል መቀየር የሚችል ሀብታም ሊያደርገን ድህነትን ሊቀርፍልን የሚችል ብዙ ሀብት በሰው ኃይልም ይሁን ፈጣሪ አምላክ በሰጠን የተፈጥሮ ሀብትም ይሁን በሌሎች አሉን። ይህንን ሙሉ ለሙሉ ሀገር ለመገንባት ካዋልንበት ሁላችንንም ተጠቃሚ የሚያደርግ በፍጥነት ከድህነት ሊያወጣን የሚችል ስራዎች ሊሰሩ ይችላሉ። የጎንዮሽ የሚያባክኑ በርካታ አጀንዳዎች ናቸው ኢትዮጵያን ወደ ኋላ ትላንት የጎተቷት። ከእንግዲህ ወዲያ እንደማይቀጥሉ ምልክቶችን አይተናል። ተስፋዎችን ሰንቀናል። እምነቶችን አሳድረናል። ይህንን ይዘን ገና ሀገራችን በብዙ እንደምትገነባ፣ በብዙ ደግሞ የጀመረችው የብልጽግና ጉዞ ወደ ስኬት እንደሚሄድ ማሳመን የሚችል ተጨባጭ ፍሬዎችን ይዘናል ማለት ነው። ይህንን ከሁሉ በላይ የተናገረውና ያረጋገጠው ህዝባችን